ሰላም እንዴት ናችሁ? ዛሬ ደግሞ የምናየው ከባለፈው የሚቀጥለውን ፓርት ይሆናል። ባለፈው ታንጀንት ላይን፣ ቼን ሩል፣ ኒውተን ፓርቶች አይተናል። ዛሬ ደግሞ ከሱ የሚቀጥለው ፓርት የዚህ ምዕራፍ የመጨረሻው ፓርት የሚሆነው ሪላቲቭ ኤክስትሪም ቫልዩ ይሆናል። ትንሽ የፓርት ትንሽ ካፓይዷ ትንሽ ለየት የሚያደርገው ህግ አለ፣ እሱን እናያለን። መጀመሪያ የዚህ ፓርት የምናደርገው ምን ነው? ክሪቲካል ነምበር እንፈልጋለን። ያ ክሪቲካል ነምበር ለኤፍኤክስ እና ለኤፍዋይ እንፈልግና ኤፍኤክስ ከኤፍዋይ ቫልዩ ጋር ማች ካደረግን በኋላ የዛ የኤፍኤክስ ዋይ ቫልዩ ክሪቲካል ነምበር ናቸው። ከዛ እነኝን ከፈለግን በኋላ ቀጥታ እዚህ ጋር መተን ያው ወደ ዲተርማናንት ሀሳብ እንሄዳለን። ዲተርማናንት ማለት ኤ ቢ ሲ ዲ ቢኖረን የዚህ ሀሳብ ኤቢ ማይነስ ኤዲ ማይነስ ቢሲ ነው። ልክ እዚህ ጋር መጀመሪያ ክሪቲካል ነምበራችን ከፈለግን በኋላ የዚህ ሀሳብ ሪላቲቭ ኤክስትሪም ቫልዩ ኤን ሰከንድ ዴሪቬቲቭ ቴስት ነው የሚለው ስናደርግ ዲዚ ኢኳልስ ቱ የሚለውን ሀሳብ እኔና ኤፍ ኤክስ ኤክስ ኤፍ ዋይ ኤክስ ኤፍ ኤክስ ዋይ እና ኤፍ ዋይ ዋይ እነዚህ ፓርቶች አሉ። ከዛ እዚህ ጋር የምናገኘው ፓርት አራት ኬዝ አለው። የመጀመሪያው ኬዝ ምን ነው የሚለን ዲ ከዜሮ ከበለጠ ነው የሚለው ዲ ከዜሮ ከበለጠና የኤፍ ኤክስ ኤክስ ቫልዩ ከዜሮ ካነሰ ነው የሚለው። እዚህ ጋር ማለት ሪላቲቭ ማክሲመም ቫልዩ አለ። ይሄን ያ ኬዝ ነው። ቀጣይ ኬዝ ደግሞ እዚህ ጋር ምን ነው? እዚህ ጋር ያለው ዲ ኬዝ ቱ ማለት ነው። ዲያችን ከዜሮ በልጦ የኤፍ ኤክስ ኤክስ ቫልዩ ከዜሮ አሁንም ድጋሜ ከበለጠ እዚህ ጋር ሪላቲቭ ሚኒመም ቫልዩ አለን። እዚህ ጋር ደግሞ ሰርድ ኬዝ ደግሞ እዚህ ጋር ምን ነው የሚለን ዲያችን ሌዛ ዜሮ ከሆነ በቃ እዚህ ጋር ምንም ነገር የለም። ሳድል ፖይንት ነው ያለን። ሳድል ፖይንት ይባላል። ሳድል ፖይንት አለን። ቀጣው ፓርት ደግሞ እዚህ ጋር ምን ነው ፎርዝ ፓርት ዲያችን ከዜሮ ጋር እኩል ተሆነ እዚህ ጋር ያው ፌል ቱ ወርክ ነው፣ ስራ አንሰራም። ይሄ ፈንክሽን ያው ሪላቲቭ ማክሲመም አይደለም፣ ሪላቲቭ ሚኒመም አይደለም፣ ሳድል ፖይንትም አይደለም። ይሄ ነገር በቃ ፌል ነው የሚያደርገው። እዚህ ጋር እነኚህን ኬዝ ከያዝን በኋላ መጀመሪያ ስራችን ቀጥታ ክሪቲካል ነምበር ነው የምንፈልገው ለኤፍ ኤክስ እና ለኤፍ ዋይ ድራይቭ ካደረግን በኋላ ኤፍ ኤክስን ዜሮ የሚያደርገው እና አንዲፋይንድ የሚያደርጉ ቁጥሮች እነኛ ለኤፍ ኤክስ ክሪቲካል ነምበራቸው፣ ለኤፍ ዋይም ደግሞ ድጋሚ ድራይቭ ካደረግን በኋላ ያ ኤፍ ዋይን ድራይቭ የሆነውን ፈንክሽን ዜሮ እና አንዲፋይንድ የሚያደርገው አሁንም ክሪቲካል ነምበር ነው። ከዛ የኤፍ ኤክስን ክሪቲካል ነምበር ከኤፍ ዋይ ጋር ማች ካደረግን በኋላ እዚጋ እየመጣን ሰብስቲቱት እያደረግን እየተካን ዲን እንፈልጋለን። ዲን ከፈለግን በኋላ ኤፍ ኤክስ እናያለን። ከዛ ጋር በኋላ አር ኤም ኤክስ እና አር ሚን የሚለውን እናያለን ማለት ነው። በቀላሉ ሲምፕሊ ይሄን በኤግዛምፕል እንየው። እሺ አሁን እዚህ ጋር ያየነውን ፓርት በኤግዛምፕል እንየው በደንብ ግልጽ እንዲሆንልን። እዛ ኤግዛምፕላችን ይሆናል እዚህ ጋር ኤፍ ኦፍ ኤክስ ኮማ ዋይ ኢኳልስ ቱ ኤክስ ኪዩብ ፕላስ ዋይ ኪዩብ ማይነስ 3 ኤክስ ዋይ። ይሄን ነገር ድራይቭ እናደርገው። መጀመሪያ ድራይቭ እናደርግ ለኤፍ ኤክስ ድራይቭ እናደርጋለን። ምን ኮለ ኤፍ ኤክስ ጋር ድራይቭ ሲሆን ኤች ኪዩብ ነበረች 3 ኤክስ ኪዩብ ትሆናለች። እዚህ ጋር ደግሞ ኤች ዋይ ቁጥር ነች። ድራይቭ ሲሆን ዜሮ ነው የምትሆነው። ለምን እዚህ ጋር ድራይቭ እያደረገን ያለ ነው ለኤክስ ነው። ስለዚህ እዚህ ጋር ያለ ፓርት ዋይ ዛ ቁጥር ነች። እዚህ ጋር ድራይቭ ሲሆን ማለት ነው ማይነስ 3 ኤክስ 3 ዋይ ቀራ ማለት ነው። ይሄ ድራይቭ ሲሆን ይሄን ፓርት አሁን እዚህ ጋር የዚህን ክሪቲካል ነምበር ስንፈልግ ይሄን ፓርት ዜሮ የሚያደርገው ፓርት ምን ነው? መጀመሪያ ይሄን ፓርት ዜሮ የሚያደርገው ፓርት ኢኳልስ ዜሮ ብለን እንሂድ። ከዛ 3x ስኩዌር ኢኳልስ ቱ 3y ኤክስ ዛሬች 3 ይጠፋና እዛ ምን ቀረ ማለት ነው? ኤክስ ስኩዌር ኢኳልስ ቱ y ቀረ። እዚህ ጋር እንትበልን ያዘው። ከዛ ድጋሚ ደግሞ ኤፍ ዋይ ነው እዚህ ጋር እንፈልጋለን። ኤፍ ዋይ ነው እዛ ድራይቭ ሲሆን የኤክስ ፓርት አጠቃላይ ምን ነው የሚሆነው? ቁጥር ነው የሚሆነው። ስለዚህ ቁጥር እዛ ድራይቭ ሲሆን ዜሮ የሚሆነው እዚህ ጋር ማለት እቺ y ድራይቭ ሲሆን 3y ኩብ ትሆናለች፣ 3y ስኩዌር ትሆናለች። ከዛ እዛ ኤክስ ጋር ቁጥር ነች ማይነስ 3 ቀረ ኢኳልስ ቱ ይሄን ነምበር ቁጥር ድራይቭ ማድረገው። መጀመሪያ እዚህ ጋር ማለት ነው ክሪቲካል ነምበር ስንፈልግ የኤፍ ዋይን ቫልዩ ዜሮ እና አንዲፋይንድ የሚያደርገው እዚህ ጋር አንዲፋይንድ የሚያደርገው ፓርት የለም። ስለዚህ ዜሮ የሚያደርገው ፓርት ግን አለ። ኢኳልስ ቱ ዜሮ ብለም ይሄን ነው። ከዛ 3y ስኩዌር ኢኳልስ ቱ ይሄ ሁለት ነው ስለምን ሆነ 3x ሆነ። እዚህ ጋር 3 ጠፋችና እዚህ ጋር መቀረ ማለት ነው y ስኩዌር ኢኳልስ ቱ x ቀረ ማለት ነው። እዚህ ጋር መተና አሁን ይሄ ነገር በስነ ስርዓት ስንጽፈው አንድ ባንዱ እየተከን ጻፈው በደንብ ግልጽ እንዲሆን ማለት ነው። እዚህ ጋር ሌት ብለን እንሂድ። ሌት x ኢኳልስ ቱ y በምን እዚህ ጋር በስንጻፈው ሌት x ኢኳልስ ቱ y
ብለን ሄድን። እሺ እዚህ ጋር መተን የኤክስ ቫልዩ ዋይ ነው ማለት ነው እዚህ ጋር ማለት ነው። ስለዚህ ዋይ ስኩዌር ኢኳልስ ቱ ኤክስ እዚህ ጋር ነው ዋይ አይደለም የሚሆነው። ስለዚህ እዚህ ጋር መተን እችኛዋን ፓርት ዋይ ማድረግ ነው ይሆነ። ስለዚህ ይሄ ሲሆን ይሆናል ይሄ ዋይ ስኩዌር ማይነስ ዋይ ኢኳልስ ቱ 0 ቀረ። እዚህ ጋር ዋይ ኢንቱ ዋይ ማይነስ 1 ቀረ ማለት ነው። ስለዚህ ይሄን ፓርት 0 የሚያደርገው ይሄን ቁጥር 0 የሚያደርገው ምን ነው? ይሄን ፓርት 0 የሚያደርገው ፈንክሽን እዚህ ጋር ያለው ፓርት ማለት ነው። ይሄን ፓርት 0 የሚያደርገው ዋይ ኢኳልስ ቱ 0 እና ዋይ ማይነስ 1 ኢኳልስ ቱ 0 ናቸው። ስለዚህ ይበዛኝ ሆነ ማለት ነው 0 እና 1 ኮን ማለት ነው። ይሄን ፓርት 0 የሚያደርጉት እሺ። እዚህ ጋር ደግሞ መተን እዚህ ጋር ለዚህ ነው ጊዜ ያደርግ ነው አይደል? እዚህ ጋር ደግሞ ኤክስ ዋይ ኢኳልስ ቱ ኤክስ ደግሞ እዛ ደግሞ እንድርገም ደግሞ ድጋሚ ማለት ነው ዋይ ኢኳልስ ቱ ኤክስ ባይ ደግሞ እዚህ ጋር ድጋሚ አያን አደረግን። የዋይ ባይ ደግሞ እዚህ ጋር ምን ነው ኤክስ ባይ እንከደን። ስለዚህ እዚህ ጋር እቺ ዋይ ምን ነች? ኤክስ ነች። ስለዚህ እዚህ ጋር መተን ኤክስ ስኩዌር ኢኳልስ ቱ እቺ ዋይ እዚህ ጋር ምን ነች? ኤክስ ነበረች። እዚህ ጋር መተን ሰብስቲት አደረጋታል ኤክስ ማለት ነው። ከዛ ኤክስ ሆነች። እዚህ ጋር ምን ኮን ማለት ነው ኤክስ ስኩዌር ማይነስ ኤክስ ኢኳልስ ቱ 0። እዚህ ጋር ምን ቀረ? ኤክስ ኢንቱ ኤክስ ማይነስ 1 ኢኳልስ ቱ 0። ይሄን ፓርትም እዚህ ጋር 0 የሚያደርገው ምን ነው? ኤክስ ኢኳልስ ቱ 0 እና 1 ናቸው ማለት ነው። ስለዚህ የኤክስ ቫልዩ 0 እና 1 ናቸው። ስለዚህ የኤፍ ኦፍ ኤክስ ኮማ ዋይ ክሪቲካል ነምበር የሚሆኑት እቺ ኤክስ ቫልዩ ከዚህ ጋር ሄዳ ፓርት አደርጋለች። እቺም እዚህ ጋር ሄዳ ፓርት አደርጋለች። እዚህ ጋር እቺ ሄዳ ፓርት አደርጋለች። ስለዚህ ይሄን ስራ ምን ኮማ ማለት ነው 0,0 ሆነ። ድጋሚ ደግሞ እዚህ ጋር ማለት ነው የኤክስ ፓርት ማለት ነው። ድጋሚ ደግሞ እዚህ ሄዳ እንኳን ነው እቺ 0 ከአንድ ጋር ማለት ነው 0,1 ከዛ እቺ 1 ደግሞ ሄዳ ከማን ጋር ከ0 ጋር 1,0 እቺ ፓርት ደግሞ 1 ደግሞ ከዋን ጋር ሄዳ ፓርት አደርጋለች 1,1 ጨረስን። ስለዚህ ኤፍ ኦፍ ኤክስ ኮማ ዋይ ስንት ክሪቲካል ነምበር አለው? 4 ክሪቲካል ነምበር አለው። ለምን አይቀመጥም? መጀመሪያ ፎርሙ በዛው ተቀመጠው። ለምን ኤክስ ኮማ ዋይ ኮኦርዲኔት ፕሌን ላይ የሚቀመጠው? ምክንያቱም ይሄ አዘቱ ቫሪያብል ነው። 3 ቫሪያብል ከሆነ ልክ እዚህ ጋር ማች ያደርጋል። ምክንያቱም እዚህ ጋር ያለችው ኤክስ ነች። እቺ ዋይ ደግሞ እዚህ ጋር ያለችው ዋይ ደግሞ 0,1 ነበረች። እቺ 0 ከዚህ ጋር ያለች እቺ 0 ከዚህ ጋር እቺ ኤክስ ደግሞ ከዚህ ጋር እቺ ኤክስ ደግሞ ከዚህ ጋር ስለዚህ አራት ይሆናል ማለት ነው። በዚህ ፎርም ከሰራን በኋላ እዚህ ጋር ክሪቲካል ነምበራችን ስንት ነው? we have 4 ክሪቲካል ነምበር 4 ክሪቲካል ነምበር አለን። 0 እና 0 0 እና 1 1 እና 0 1 እና 1 እኛ 1 እና 1ን ይዘን እንስራ። the critical number is 1 and 1 ይዘን ማን እንስራ? f xx f xy f yx እና f ወይ እንስራ። ይሄን እንስራ። ከዛ ከሰራን በኋላ በኤክስ ቦታ 1 በዋይ ቦታ 1 ተካለን። እዚህ ጋር እንደዚሁ እዚህ ጋር እንደዚሁ ከተካን በኋላ ቀጥታ የዚህ ዲተርማንት ፈልገን ዲ ማግኘት ነው። ዲ ታገኘን በኋላ ወደ ታች እንገባለን ማለት ነው። እዚህ ጋር መጀመሪያ ፈንክሽናችን ምን ነበር ያልነው? የመጀመሪያው ፈንክሽናችን ኤክስ ኪዩብ ፕላስ ዋይ ኪዩብ ማይነስ 3 ዋይ ኤክስ ነው ያልነው። ይሄንን መጀመሪያ ለኤክስ ድራይቭ እናደርገው ለኤክስ ማለት ነው። ለኤክስ እዚህ ጋር ድራይቭ ሲሆን ቅድም አድርገነዋል 3x ስኩዌር ማይነስ 3y ነው የሚያረን። ለዋይ ደግሞ እዚህ ደግሞ ለዋይ ደግሞ እዚህ ጋር ድራይቭ ሲሆን ደግሞ እዚህ ጋር ምን ነው የሚያረን 3y ስኩዌር ማይነስ 3x ነው የሚያረን። ከዛ ይሄን ደግሞ እዚህ ጋር መተን ለኤክስ ድራይቭ ከሆነ በኋላ ድጋሚ ደግሞ ለኤክስ ደግሞ እዚህ ጋር ድራይቭ አድርጉ ነው የሚለው። ስለዚህ እዚህ ጋር መተን ይሄን ፓርት ድጋሚ መተን ይሄን ፓርት ድራይቭ አድርገው። ይሄ ፓርት ድራይቭ ሲሆን እዚህ ጋር የሚሆነው ማለት ነው 3x ስኩዌር ነበር ማይነስ 3y ነበር። ይሄ ፓርት 0 የሚሆነው ለምን ለኤክስ ድራይቭ ሲሆን የዋይ ፓርት ነው የሚሆነው ቁጥር ነው የሚሆነው። ስለዚህ ቁጥር ሲሆን 0 የሚሆነው ማለት ነው። ስለዚህ 6x የሚለው ፓርት ይቀራናል። እዚህ ጋር 6x ቀረ። እሺ 6x እዚህ ጋር የኤክስ ቫልዩ 1 ነው። 1 ተካ 6 ቀረ። እዚህ ጋር 6 አለን ጨረስን። ይሄ fxx ነው 6 ያመጣው። fy ደግሞ እዚህ ጋር 3y ስኩዌር ነበረ ማይነስ 3x ነበረ። እዚህ ጋር ደግሞ መተን ማለት ነው በደምብ ተመልከቱ። የfx ደሪቬት 3x ስኩዌር ማይነስ 3y ነበረ። እዚህ ጋር ደግሞ መጀመሪያ fxን ድራይቭ ከተደረገ በኋላ ለዋይ ደግሞ ነው የሚለው አይደል? እዚህ ጋር መተን ይሄን ፓርት መተን ድጋሚ ደግሞ አየን እናደርገዋለን። ይሄ fx ነበረ። fy ደግሞ እዚህ ጋር ስንጨምር ደግሞ ምን ይሆናል ማለት ነው? እዚህ ጋር 3x ነበረ። እዚህ ጋር ይሄ ፓርት ምን ነው የሚሆነው? ቁጥር ነው የሚሆነው። ሶ ይሄ ፓርት ቁጥር ከሆነ 0 የሚሆነው ማለት ነው። ስለዚህ እዚህ ጋር የሚቀረን ማለት ነው ማይነስ 3y
ይሄ ድራይቭ ሲሆን ማለት ነው ማይነስ 3y። ስለዚህ ይሄ ፓርት ነው ቀረባ ነው ማይነስ 3y። ይሄ ማለት ነው ኤፍ ኤክስ ዋይ ጨረስን። እዚህ ጋር ቀጣው ፓርት ደግሞ እዚህ ጋር ምን ነው ኤፍ ዋይ ኤክስ ነው። መጀመሪያ ኤፍ ዋይ ምን ነበረ 3y ስኩዌር ማይነስ 3x ነበረ። እዚህ ጋር ያለው ፓርት ማለት ነው። እዚህ ጋር ያለው ፓርት ማይነስ ኤፍ ዋይ መጀመሪያ ኤፍ ዋይ ፈርስት ዴሪቬቲቭ ነው። ሰከንድ ማለት ደግሞ ለኤፍ ዋይ ድራይቭ ካደረግን በኋላ ለኤፍ ዋይ ድራይቭ ያደረግነው ፈንክሽን ለኤፍ ኤክስ ደግሞ ድጋሚ ድራይቭ ማድረግ ነው። ስለዚህ እዚህ ፓርት መጀመሪያ ኤፍ ዋይ ይሄ ነው። ለኤፍ ኤክስ ደግሞ ሲሆን ደግሞ እዛ ይሆናል ማለት ነው። ይሄ ፓርት መጀመሪያ ዋይ ፓርት 0 ይሆናል። አጠቃላይ ዋይ ፓርት 0 ይሆናልና ይሄ ፓርት የሚቀራል። ይሄ ፓርት ደግሞ ለኤፍ ኤክስ ድጋሚ ደግሞ ድራይቭ ሲደረግ የሚቀራ ማለት ነው ማይነስ 3 ነበረ ማይነስ 3x ነበረ። ድራይቭ ሲሆን ቀረ ማለት ነው ማይነስ 3x ቀረ ማለት ነው። እዚህ ጋር ጨረስን። ቀጣ ፓርት ደግሞ እዚህ ጋር ምን ነው ኤፍ ዋይ ዋይ ነው። ኤፍ ዋይ መጀመሪያ 3y ስኩዌር ማይነስ 3x ነበረ ድራይቭ እናደርገው ማለት ነው። ኤፍ ዋይን ድራይቭ ካደረግን በኋላ ደግሞ ድጋሚ ደግሞ ለዋይ ደግሞ ድራይቭ ማድረግ ነው። ሀሳቡ ይሄ ነው። በቃ ሰከንደሪ ዴሪቬቲቭ ማለት ይኸው ፈርስት ዴሪቬቲቭ መጀመሪያ ማለት ኤፍ ኤክስን ድራይቭ ካደረግን በኋላ ለኤፍ ኤክስ ደግሞ ድጋሚ ከተባለን ደግሞ ኤክስ ይሆናል። ለኤፍ ዋይ ከተባለን ደግሞ ድጋሚ ዋይ ይሆናል። ስለዚህ መጀመሪያ ለኤፍ ዋይ ድራይቭ አድርገናል። ይሄው ድራይቭ አድርገናል። ከዛ ድጋሚ ደግሞ በዋይ ደግሞ ድራይቭ አድርገው ነው የሚለው። ስለዚህ ይሄን ፈንክሽን ድጋሚ በዋይ ድራይቭ ስናደርገው እዚህ ጋር መተን በዋይ ነው ለዋይ ድራይቭ ሲሆን እዚህ ጋር የኤክስ ቫሪያብል እዚህ ጋር ምን ነው የሚሆነው ቁጥር ነው የሚሆነው። ቁጥር ደግሞ እዚህ ጋር ድራይቭ ሲሆን 0 ነው የሚሆነው። ስለዚህ ይሄ ፓርት 0 ይሆንና ምን ቀረ ማለት ነው 6y ቀረ ማለት ነው። 6y ቀረ እዚህ ጋር። ስለዚህ እዚህ ጋር መተን ቁጥርን ተካረ ማለት ነው 6y ላይ። ስለዚህ እዚህ ጋር መተን ቁጥር መተካት ነው 6y። እዚህ ጋር እቺ ዋይ ስለዚህ ማለት ነው እቺ ዋይ እዚህ ጋር 1 ነች። 1 ታይምስ 6 ማለት ነው። ስለዚህ ኤፍ ኤክስ ኤክስን አገኘን፣ ኤፍ ኤክስ ዋይ አገኘን፣ ኤፍ ዋይ ኤክስ አገኘን፣ ኤፍ ዋይ አገኘን። ስለዚህ ይሄ ፓርት እነኝህን አግኝተናል። እዚህ ጋር መተን ቀጥታ የነኝህን በተባልነው መሰረት በቀጅ መሰረት ምትል ነው ማለት ነው። ዲዚ ኳስቱ ምን ይሆናል ማለት ነው ኤፍ ኤክስ ኤክስ ኤፍ ዋይ ኤክስ ኤፍ ኤክስ ዋይ ኤፍ ዋይ ዋይ ጨረስን። እዚህ ጋር ኤፍ ኤክስ ኤክስ ማለት ነው 6 አግኝተናል። ኤፍ ዋይ ኤክስ 0 ማይነስ ይቅርታ። እሺ ኤፍ ዋይ ዋይ ይሄኛውስ ኤፍ ኤክስ ዋይስ ማይነስ 3 እሺ ይሄኛውስ 6 አግኝተን ጨረስን። ከዛ ይሄ ማለት ነው ዲተርማንት ማንፈልገው ማለት ነው። ስንፈልግ እዛም ከሆነ ማለት 6 በ 6 ስንት ሆነ? ዲዚ ኳስቱ 36 ማይነስ እዛም ከሆነ ማለት ነው 9 አይደለም ይሆን? ይሄ ሲባዛ 9 ይሆናል። ይሄን ቀንሱልኝ 36 ሲቀነስ 9 ስንት የሚሆነው 27 ይሆናል ማለት ነው። 27 ዲያችን 27 መጣ። እዚህ ጋር ደግሞ ተመልከቱ። መጀመሪያ ኬዝ ነበረን። በጣም ብዙ ኬዝ አይተናል። 4 ኬዝ አይተናል። መጀመሪያ እዚህ ጋር ኬዙ ምን ነው? ኬዟ ምን ነው የሚለው ዲያችን ከዜሮ ከበለጠና ኤፍ ኤክስ ኤክሳችን ከዜሮ ካነሰ ሪላቲቭ ማክሲመም ቫልዩ አለን ብለናል። ኬዟ ማለት ነው። ኬዙ ደግሞ እዚህ ጋር ምን ያልነው ዲያችን ከዜሮ ከበለጠና እዚህ ጋር ኤፍ ኤክስ አክሲን ደግሞ ከዜሮ አሁን ከበለጠ ሪላቲቭ ሚኒመም ቫልዩ አለን ብለናል። ከዛ ኬስሪ ደግሞ እዚህ ጋር ምን ያልነው ዲያችን ከዜሮ ካነሰ ሳድል ፖይንት አለን ብለናል። ሳድል ፖይንት አለን። ከዛ እዚህ ጋር አሁን ደግሞ እዚህ ጋር ያለ መጨረሻ ፓርት ምን ነው? ዲያችን ከዜሮ ጋር እኩል ተሆነ ይሄ ፓርት ምን ነው? ፌል ነው የሚያደርገው። ስራ አይሰራበትም። ፌል ቱ ወርክ ነው የሚለው። ስራ አይሰራበትም። ስለዚህ እዚህ ጋር ዲያችን እዛ ስንት ነው? ፖዚቲቭ ነው። ፖዚቲቭ ማለት ደግሞ ስንት ነው? 27 ነው። 27 ደግሞ ዜሮ ነው። ይሄ ትሩ ነው። እሺ እዚህ ጋር ኤፍ ኤክስ ነው ዛስተ ነው 6 ነው አይደል? እቺን ፓርት የምናየው እቺ ፓርት መስሎ ነች አበቃ ከዜሮ። ስለዚህ ይሄ ፓርት ማለት ነው ሰከንድ ኬዝ ነው ማለት ነው። ሰከንድ ኬዝ ምን አለ እዚህ ጋር ማለት ነው ኤፍ ኤክስ ኢዝ ሪላቲቭ ማክሲመም ነው እዚህ ጋር ያለ ማለት ነው። ስለዚህ ኤፍ ኤክስ ኤፍ ኦፍ ኤክስ ኮማ 8 ሪላቲቭ ሚኒመም ቫልዩ አት 1 ኮማ 1 እዛ ገና አጨረስን ጥያቄያችንን። ጥያቄያችን ገና አላለቀም። እዚህ ጋር የሰራ ነው በ1 ኮማ 1 ነው የሰራ ነው ማለት ነው። እዚህ ጋር በደንብ እዚህ ጋር ይሉኝ መጀመሪያ እዚህ ጋር ሰራ ነው ኤፍ ኤክስ ዋይ ኢዝ ሪላቲቭ ማክሲመም ሪላቲቭ ሚኒመም አለን አት 1 1 ላይ ገና በ0 ኮማ 1 አሰራንም በ1 ኮማ 0 አሰራንም እና ደግሞ በ0 ኮማ 0 በዚህ ፓርት አልሰራንም። በፓርት ደግሞ ሰርተን ልክ እንዳሁኑ ፓርት ስቴፕ ተከተለን ከሰራን በኋላ ልክ እንዳሁኑ ማስቀመጥ አለብን። እኛ የሰራ ነው በዚህ ኤግዛምፕል ነው። በዚህ ደግሞ ስሩና መልሱን ኮሜንት ላይ ጻፉልኝ።
አይቼ በሌላ ቪዲዮ ተመልሼ አሳያችኋለሁ። እስከምንገናኝ ሰላም ቆዩ።